ከተኛሁበት አልጋ አጠገብ በፊቱ ድፍት ብሎ ጫፍ ላይ ከተቀመጠው ስልክ የወጣው የአላርም ጩኸት አንዳች ነገር የመጣ ይመስል ብርግግ አርቆ ከእንቅልፌ የቀሰቀሰኝ። ጦር ሜዳ እንደሚሄድ ሰው ካለሁበት አልጋ ተስፈንጥሬ ብድግ አልኩ። ምን አንቀሽቅሾ እንዴ እንዳስነሳኝ ለራሴም ግራ ገብቶኛል። ከላይ እንደነገሩ ጣል አድርጌ የነበረውን ብርድ ልብስ ልትወጣ ጨርቅ ማቋን እንደያዘች ሰራተኛ ንቅ አድርጌ ይዤ ነበር የቆምኩት። ምን ነካኝ? ራሴን ጠየቅኩ ብዬ በረዥሙ ተንፍሼ ፊቴን ካደባበስኩ በኋላ መልሼ አልጋዬ ጠርዝ ላይ ዘርፈ ጥብዬ ቁጭ አልኩ። እንዲህ ነኝ። ውስጤ ሐሳብ ሲኖር ወይም ማሳካት ያለብኝ ነገር ሲኖር እንዲህ ነው የሚያደርገኝ። እንቅልፍ ከውሎ ቅዠቱ ከኔው ጋር ተጣምሮ እብድ ያደርጉኛል። ትዝ አለኝ የዛሬ የሩቅ ህልሜን ግብ ማደርግበት ቀን ነው። ወደ አዲስ አበባ ባለፈው ያደረኩትን ኢንተርቪው ሪዛልት ለማወቅ ሄዳለሁ። ዛክ ተስፋን ሰጥቶኛል። መቼም ይሳካል አይደል ስል ብቻዬን እፊት ከተደቀረው የተገጣጠበ ግርግዳ ጋር እንካ ሰላምታ ገጠምኩ። ፈገግታዬ መልሶ ጭልም ብሎ ቀደም ብሎ ከነበረበት እንቅስቃሴ ረጋ ባለ መልኩ ብድግ ብዬ አልጋዬ እንደሆነ ለበስ አድርጌ ወደ ሻወሬ ዘለኩ። አባቴ አይረፍድብህም? ከሻወር እንደወጣው ፈጠን ብላ ያበሰለችውን እንቁላል በሳህን ዘርገፍ አድርጋ በአንድ እጇ ደግሞ ልታጎርሰኝ ያለችውን ጠቅለል የተደረገውን እንቁላል በዳቦ ይዛ ወደኔ ቀረባለች። አይ እደርሳለሁ ማይ ብዙም ንግግሬን ሳልቀጥል ፍቃድም ሳታገኝ ያዛችውን አምልጦኝ እንኳን ጠብ እንዳይል ያስተካከለች አፊውስ ገሰገሰችው። እኔም በእጄ ደገፍ አድርጌ ተሰጠኝን እያላመጥኩ ወደ መኝታ ክፍል ያመራው። ተቸገርሽ እኮ እዛ ከዲብ ጋር በላለው አፍ ውስጥ ያለውን እያላመጥኩ መለስኩላት። አይ ገና አዲስ አበባ ነው የምትሄደው፣ ሰነፍ ሆነህ እንጂ ቀደም ብለህ ብትነሳ ቡናህንም ጠጥተህ ትሄድ ነበር። ከመኝታ ክፍሌ ከላይ ጣል ያደረኩትን ነጣ ያለ ሸሚዝ እየቆለፍ ወደ ሳሎን ብቅ አልኩ። አይ እናት እንደ ጣልኩ ለራሴ። ውዷ እናቴን ስመለከት ሳላስበው ደስታ ይበሉት ፈንጠስዬ የመሰለ ፈገግታ ፊቴ ላይ ድቅና አለ። ውዷ እናቴ ያለፉትን ወር አጉል ተላምዳ ይመስል አሁን ብቸኝነት ወርሶኝ እንዳትከፊብኝ እሰጋለሁ አልኳት። የምቆልፈውን ሸሚዝ አንገቱ ጋር ያለውን የተከታተለ ቁልፍ ሲርቀኝ ቆም አድርጌ ከኋላው ሄጄ ጥምጥም አልኩባት። መቼስ እናቶች ነገር የታወቀ አይደል? አንጀታቸውን ስፍስፍ ቢሆንም ላቀማጥላችሁ ቢባሉ አሻፈረኝ የሚሉ ፍጥረቶች ናቸው። የልጆቻቸውን አይን ሳያዩ ካደሩ ምሪቱ ጭንጭብ በደው ብትላቸው ሰዎች ጎንተል ጎሸም ላድርጋችሁ ብትል ቀድሞ ከጃቸው የምትጠፋ ማማሲያ አንዳንዴ ነጠላ ጫማ አሁን ደግሞ ከቴክኖሎጂ ጋር በመራመድ የቃናን ተከታታይ ፊልም ያሾሩ የሚመለከቱትን ሪሞት መዘዝ አድርገው ያወጣታል። እማ ቶሎ ብላ ውስጧ ክፍት አይላትም። ቢሆንም እዲያ ለቀቀይ ወደዛ የመልፊያ ነው ስትል የተጠመጠመባትን እጅ ለማስለቀቅ እንደመታገላለች። ታጋድመነው የምትውለው መጪን ቁጭ ብላ አውርታይን ታቅና ዋናው ለራስም ይሁን ስራ እንኳን አገኘ እሱ ነው ዋናው። ፈገግ እያልኩ
ስታመነጭቀው የነበረውን እጄን መለስ አድርጌ የቀረችኝን አንድ አባ ቁልፍ ቀዳዳ ውስጥ ወሽቅ እያደረኩ አይዞን አሁን ነገሮች ይመቻቹና ወደ አዲስ አበባ ትመጫለሽ ቤት እንፈልጋለን አራራራራራ መርዶ እንደሰማ ሰው በፍጥነት ጭንቅላቷን ያዘች አሁን በዚህ ጠዋት አንጨቃጨቅ እኔ እንደሆነ ገነው በርጎበት ሀገር እንደሽ ብዬ እግሬን አላነሳ አስተርጅና ጎረቤቶቼን ትቼ ልጄ ከስራ እስኪመጣ እናቱን ጦት እንደሚጠብቅ ሕፃን ልጅ በርበሩን እያየ ልውል ነው ሆ ሆ ሆ ከሸሽ ብላ ብሶቷን ተናገረች አዲስ አበባ ብንገባ መኖር ማትችልበትን ምክንያቶች መደርደር ቀጠለች አይዷማ እኔም በጧቱ ለክርክር የሚሆን ንግግር ያጣ ይመስል በስጭት እያልኩ ኮሌቴ ማስተካከል ጀመርኩ በቃ አንተ ብቻ ይቅናኝ ልጅ ሌላ ምንም አያስጨንቅ ደብረ ዘይት እንደሆነ ቅርብ ነው ምን ሰው ከዚህ አዲስ አበባ ያው መሃል ከተማው ለስራ በየቀን እየተመላለሰ ይሰራ አይደል እንዴ አንተ ብቻ ሁሉ ነገር ይመቻችልህና በሳምንት አንዴ መተህ ብትጠይቀኝ ለኔ ከበቂ በላይ ነው አንተ ብቻ ይመቻብዬ በእሺ እንግዲህ ምን አደርጋለሁ የሽንፈት መልክ በሚመስል ሶፋው ላይ አስተካክላና አሳምራ ያስቀመጠችልኝን ኮት በስስት ቀስ ብዬ ብድግ አደረኩት ኮቴን ከላይ እንደደበስኩ ወደኔ ጠጋ ብላ ሟች አባቴ ለስራ ወይም ለከባድ ቀጠሮ ሲሄድ እንደምታሽ ሙነሙነው ኮቴን በእጇ ተኮስ እያደረገች ትከሻዬ መታመት አረገች ማላቀው ስሜት ውስጤ ሲራወት ተሰማኝ ሆድ ሲብሰኝ ታው አልኩ ለራሴ ይቅና የኔ ልጅ ይቅና ብላ አንጋጣ ተመለከተች አሜንማ አሜን ግንባሯን ከሰምኩት በኋላ ጫማዬን ለመጫማ ሶፋው ዘንድ አረፍ ብዬ ጫማዬን አስተካክዬ ያደረኩ ስልኬን ካስቀመጥኩበት ጠረጴዛ ላይ ሲጮ በጣም ብዬ ጄፍ አፈፍ አድርጌ ያነሳሁት የምጠብቀው ዴቫ ነበር ሰውየው በፍጥነት የማውራት ልምድ ያለበት ዴቭ እሱ ነው መቻጣውት ሐሳቡን ላስጨርሰው ብዬ ከጠበቁት በኋላ ይሄው እየመጣው ነው ከጭንቀቱ አረፍ እንዲል ማረጋጊያ ቃላቴን ጣል አረኩለት እግዚአብሔር ይወጣው ነው አይረፍድም በኔውንብህ ከጭቁጭቁ ለማምለጥ በሚመስል መልኩ እኔም በችኩላ እየመለስኩ ቦርሴን እያነገትኩ ወደ በሩ ማምራት ጀመርኩ እናቴም በድጋሚ ከተሰናበትኳት በኋላ ከቤት ወጣው ከቤታችን ፊት ለፊት ያለችው ማርያም ቤተክርስቲያንን አማትቤ ለሚ የሰፈራችን ቁልቁለትን ላጥ እያረኩ በፍጥነት መውረድ ጀመርኩ ቁልቁለቱ አንዳንድ ነገር ጭንቅላቴ ውስጥ ጭሮብኝ ደንገጥ ብዬ ቆምኩ ወይኔ ለሞኒካ ሳልደውል በጧቱ ማስተናግደውን የኩርፊያ ድምጽ አስበው የወረድኩት ቁልቁለት ዳገት ሆኖ ሞተ ያክል ተሰማኝ ማታ በጊዜ መተኛት አለብኝ በሚል ሰበብ በደንብ ሳላወራት ስላደርኩ በጧት ልደውልላት ቃል ገብቼላት ነበር አይ መልሼ ለራሴ ወዲያው ስልኬን ነካ አድርጌ ደውዬ ድምጿን ከስልኩ ውስጥ መጠባበቅ ጀመርኩ ሄሎ ሞልቀቅ ቀበት ተብላ ከስልኩ ማዶ ድምጿን አሰማች ሞኒካ በተፈጥሯ ስታወራ ሞልቃቃ ቀበጥ ናት ቀበጥ በጥባላት ትወዳለች ሰው እንዴት ከእንቅልፍ እንኳን ሲነሳ አመሉ እንዴት አይለቀውም ያስብለኛል አንዳንዴ ቶሎ ሐሳቤን ቆጠጥ አድርጌ ፍቅር ደናደሽ አው በእናትሽ ይቅር በይ እየተራራጥኩ ነው ወደ አዲስ እየሮጥኩ ነው ለዛ ነው እንደተነሳው ያለወልኩት ፈጣን አድርጌ ማብራሪያ እንደረደርኩላት እሺ ለነገሩንም አልተነሳሁም ነበር በመሃል እንደመዘጋጀት እያለሽ መለሰች እሺ እኔ ፍቅር በቃ ተኝ በኋላ ከዲቫ ጋር በጊዜ ከጨረስን አገኝሻለሁ እሺ ቁጣዋን ዛሬ ስደምስሰዋለች ስል በውስጤ ሐሴት ተሰማኝ ሞኒካ የልጅነት ፍቅረኛዬ ናት ምን ልበላችሁ ጓደኞቼ ጥሎባት አይወዷትም እኔ ግን በቃ ክንፍ ነው ምንላት ወዳታለሁ ክፉንም ደጉንም አብሬያት ያየኋት ምሳሳላት ብቻ የምወዳት የማከብራት ልጅ ናት
የተዋወቅኳት ግቢ ተማሪ ሆኜ ነው። እኔ ከሞጆ ወደ አዲስ አበባ ተመድቤ በመጣሁበት ሰዓት የተፈጠረ አጋጣሚ ነበር። አዲስ ዲፓርትመንት ነበር። እሱ የአዲስ አበባ ሀብታም ልጅ ቅምጥል ናት። እኔ ነበርኩ አንድ መውጫ መቀመጫ ያሳጣት የቱጃር አባትሽ ጓደኛ ልጅ ነኝ ባይ ወጠም ሻጎረምሳ ሲያስቸግራት እቺ ነፋስ የሆነች ሰውነቴን ይዤ በድፍረት ጥላ ከለላ ሆኜ ያስጣልኳት ነው ነበርኩ። ታዲያ የደረሰብኝን እንግልት ብዙ ነበር። አንገ መሳይ ጥቃትም ደርሶብኛል። ታዲያ ዶርም ጓደኞቼ ግቢ በጀርባ ከሚስቡት ጋር አብረ ነበር እስኪሉኝ ድረስ እዛ አራክፈው ጥለውኝም ነበር። እኔ ግን ማስበው ስለሷ ነበር። ስለካስ ፍቅር እንዲህ ነው ጅል ያደርጋል። ምን አለፋችሁ ወደድኳት። እሷ ምንም ሳይኖረኝ የሚደርስብኝን ከባድ ነገር እያወቅኩ ከሷ አጠገብ መሆን ይበልጥ ወደ እሷ እንድሳብ አደረጋት። በእርግጥ በቅድሚያ የወደደችኝ እሷ ነበረች። ግን ፍቅርን በብስጭት በኩርፊያ በንዴት የምትገልጽ ልጅ ነበረች። ለሷ ያለኝን ስሜት አውጥቼ እስክነግራት ድረስ በቃ ከተቃራኒ ጾታ ጋር አብሬ ታየው ማለት ምትይዘው ምጨብጠው ነበር የሚጣፋት። ያለ ታዲያ ፍቅራችን እየከረረ መጣ። ሞኒካ ግልጽና ሁሉን ፊት ለፊት ናት። የሀብታም ልጅ አይደለች። የባህር ማዶ ያሉትን ፊልሞች ስለምታዘወትር ነገረ ስራው ሁሉ እንደነሱ ነው። እኔም ብዙ ማላቃቸው ነገሮችን ያስተማረችኝ እሷ ናት። ባጭሩ ስነግራችሁ ሞኒካ ያለኔ የሚሆንላት ነገር የለም። በቃ አላማኔ ነኝ። ቤተሰቦቿን ጥሎባት አትወዳቸውም። የሀብታም ነገር ቀልብ የላቸውም። ፍቅሩ ምኑም ገንዘብ፣ ስምና ሀብት በቃ ሌላው ነገር እውር ናቸው። ከዛ በዘለላ አቅብጠው ላሳደጓት አባቷና የአባቷና አያቷን በጣም ተወዳቸዋለች። ፍቅርን የምታውቀው ከነሱ ነው። የተቀሩት ሌሎቿ የቤቷ አባላቶች ግን የፍቅር ምንነት ገና በደንብ ያልገባቸው ፍቅር ማይገባቸው ምናምን ናቸው። ለሷ ሞኒካን በእነሱ አይን ቂል አድርገው የሚመለከቱ ጨለምተኛ አስተሳሰባቸው ናቸው ትለኛለች። ለዛም ነው ሞኒካ ለኔ የምትሳሳው። ቤተሰብ ውስጥ ያለውን ውጥንቅጥ የምታመልጠው እኔ ጋር ስትሆን ነው። ንጹህ አየር የምትተነፍሰው ከኔ ጋር ስትሆን ነው። እናቴም ተሳሳለች። ልጅ አደራህን ንጹህ ልብ ነው ያላት እንዳሰብራ ትለኛለች። መቼ እሷ እንዳትሰብረኝ እንጂ እሷኔማ ምን አቅም ኖሮኝ ጉዞ ወደ አዲስ አበባ ለካስ እንዲህ ተቀይራ ኑሯል። አሁን መጣውላት እንግዲህ ኑሮን በድጋሚ ብዬ ልጀምርባት ነው። ከሞኒካ ጋር ሁሌ የምንጣላው በዚህ ነው። ምዛም አዲስ አበባ መጥቼ መኖር ነው አልመኘውም። በርግጥ ከናቴ ጉያላ ለመራቅም ማደርገው ጥረትም ስለሚያመነዝን ነው። ሰውየው ጭክሉ ዴቫ ሲያገኘኝ እጁን ከርፈፍ አድርጎ ሊበር እንደተዘጋጀ ሙራ ኮኩቦ ጠበቀኝ። ዴቫ እንዴነ እኔ ማጻፈው መለስኩለት። እሺ እንዴነሽ ባክሽ ዝግጅት እንዴት ይዟል? እኔ እንጃ። ከገባንበት ካፌ አረፍ ያልኩ ከፊት ድቅን ብሎ የሚጠብቀኝ ዝግባ የሚያክል መስሪያ ቤት ህንጻ እየተመለከቱ አንገቴ ላይ ያለውን ከረባት ለቀቅ እንዲያረገኝ ፈታረኩት። ምን ነው ጥያቄ በሆነ መልኩ ተመለከተኝ። ሌላ ዓለም ውስጥ እየገባው እየመሰለኝ ማለት እውነት እየመሰለኝ አይደለም። ፊቴን ከህንጻው እይታ ወደ ዴቫ መለስ አድርጌ ቁም ነገር ባለው መልኩ ኮስተር ብዬ ሞራቴን ቀጠልኩ። ዴቫ አጠገብ ያለውን ሻይ ከተቀመጠበት ጠረጴዛ አንስቶ እንዳያቃጥለው በፉጨት መልክ ፉት እያለ ከወሬውም ከሻዩም ለመሆን ያክል አይኑን ብልጥጥ አድርጎ ተመለከተኝ። ማለት ስራ አጥቶኝ ምቀር መስሎኝ ነበር። ከዛ በቃ ሞኒካ ድንገት አንገቴን ካቀረቀርኩበት ጮክ ብዬ ተናገርኳቸው ቃላቶች ናቸው። ፍሬንድ ትቀልጃለሽ እንዴ? በሱስም ቢሆን ቆጣ እንደማለት አለኝ። ስራ ነው፣ ትንሽም ቢሆን ትልቅ ለራስ ነው የምትሰራው። ማሰብ ካለብህ የምታስበው ስለ ምስኪኗ እናት እንጂ ገንዘብ ተርፏቸው ለሚንጨማለቁት የፍቅረኛ ቤተሰቦች አይደለም። የዴቫ ድምጽ ቀየር እያለ ሲመጣ እኔ እንደ ልጅ ፈራ ተባያል ቀና ብዬ ቁልጭ እያልኩ ተመለከትኩት። ዋ አውራጣቱ
ወደኔ ቀስሮ እንደማስጠንቀቂያ ይሰጠኝ ጀመር። ምትሰራው እነሱን ለማስደሰት አይደለም። አዎ በርግጥ እንደ ድል ቀንቶ ይሄን ምርጥ ስራ አግኝታል። ነገር ግን አሪፍ ስራ ማግኘት ራስንና ራስን እንጂ ሊያስደስት የሚገባው እነሱን ለማሸነፍ ለየገባህበት ደስታ መሆን የለበትም የሚለው ነገር እርግጥ ልክ ነው አልኩ ለራሴ። ባገኝ ባጣ ሁሌ የምጨነቀው ለሞኒካ ቤተሰቦች ነው። እነሱ ፊት ስቀር ምን ያህል ተሽዬ መቅረብ እንዳለብኝ ራሴን በጣም ከመገምገም የተነሳ ለራሴ ያለኝ ህልም አንዳንድ ጊዜ ህልሜን እዘነጋዋለሁ። ልክ ነሽ እኮ ዴቭ፣ ምን ላድርግ ብለህ ነው አንዳንዴ ነፍሴ ትጨነቃለች። በቃ ትንሽ ያልተጣጣም ማሳሰብ ያላቸው አባቷ ናቸው። እሳቸውም የምትመቻቸው ካለና ማለት ከስራ ከጋርክ ነው ቀሪው ቤተሰቦቿን አጠቀኝ። ወደ ኋላ ለጠጥ ብዬ ተቀመጥኩ። እንደው ምን ልትሰራ በእነዚህ እንደተነደፍክ ሆ ሳቅና አግራሞት አከል አድርጎ ተናገረ። ወሬችን ወደ ቀልድ የተገለባበጠ የሳቅን ያወጋን ያዘዝነውን እንቁላል ፍርፍር ጥርቅ አርገን ከጨረስን በኋላ ሻያችንን ፉት እያለን የዴቫ ስልክ ጠራ። አዲስ ስራ ከምንጀምርበት ቢሮ ጻፊዋ የዴቭ ጀለስ ነበረች። አለቃው እንደመጣና መምጣት እንደምችል ነበር ያሳወቀች። እኔም የሱን የስልክ አወራር ሂደት ተከትዬ ሻይን በፍጥነት ፉት ማለት ተያዝኩት። ሂሳብ ሰተን ጨራርሰን እስክንወጣ አይኔ ያርቆ አማተረ። የማላቀው ስሜት ውስጤን ክብድ ሲለኝ የታወቀኝ ነበር። ለምን የህንጻውን ግዝፈት ያክል ውስጤም እንደዚህ እንደከበደኝ አላቅም። ብቻ ውስጤ ያለው ምቀኛ ለበለው ስሜለሽ ፍርሃትን ስሜት ላለማድመጥ እየሞከርኩ ዴቫን ተከትዬ ቁርስ ከበላንበት ቤት ወጣን። ወሬችን የቀጠልን ወደ ህንጻው መራን። ተፈትሸን ከገባን በኋላ ሊፍት ጥበቃ ቆመን የማያልቅ የዴቫ ስልክ እንደቀጠለ ነው። የማያልቀውን እኮ ድንቅ ነው ቢለኝ እንደ ደላላ 10 ከመጥራቱና ከማውራቱ የበለጠ ደግሞ ቢጫጫው ነገር ሀገር ይወቅልን ይመስል እንደ ሃሎ ማስተዋወቂያ እየሰራ ነው የሚሄደው። ደግሞ ካልመሰለው ለመዝጋት የሚቸኩለውስ ነገር ያቺን ጠቅጠቅ ስልክ ይዞ ካልመሰለው የሰው ጆሮ ላይ በስሜት ነው የሚዘጋው። አቤት ስልኳ የጃለችው በከረ። በራሴ ሁሌም እንደማደርገው በዴቫ ሁኔታ የተደመምኩ ሳልጨርስ አጠገቤ ልዩ ማጽ የተቀባች ሴት መታቆመች። ሊፍት ጥበቃ ነው። ሳላስበው ቀልቤ ወደሷ ተስቦ ልክ መንገድ ላይ እሙዬ ወዴት ነሽ ልምጣ ልከተልሽ ብለው እንደ ሚላከፉት ወንዶች ሳላስበው ከግር እስከ ራሷ ጋር መማረኳት። እንደውም በጎንዮሽ እይታዋ ሳልከብዳት አልቀርም መሰል ፊቷን በከፊል ሸፈን ያደረገውን ጸጉሯን መለስ አርጋ ገልመጥ እንደማረግ አረገችኝ። እኔም በራሴው እይታ እንደመታዘብዬ ፊቴን እንደ ቅኝት በጉጉት ወደምጠብቀው ሊፍት መለስ አደረኩት። ወደ ታች እየገሰገሰ መሆኑን የሚያመላክተው የሊፍቱ ምልክት 4ኛ ላይ መሆኑን ተመለከትኩ። እንዴ ይሄ ሊፍት ስልኩን አይጨርስም እንዴ ብዬ ፊቴን ወደ ዴቭ መለስ አድርጌ በእጄ ጎሽም አረኩት። እረስቸው ኖሮ እንጂ መገናኛና ሜክሲኮ እንደለመድናቸው የጩኸት ድምጾች ለካስ የሱ የስልክ ድምጽም ጆሮ ያቃጨለ ነው። እሺ በቃ ደውላለሁ በጥድፊያ እንደመስጋት ብሎ ፊቱን ወደኔ መለስ አርጎ ለንግግር አፉን ከፈት እንዳረገ በኔ በኩል አሻግሮ ሰው እንደተመለከተ አስተዋልኩ። እንዴት አደርሽ ሊና? ፈጠን ብሎ አለቃውን በሚመስል ሁኔታ በአክብሮት መልክ አንገቱ ዝቅ ብሎ አጠገቤ መታ የቆመችውን ሴት ሰላም ሲል ስሰማ እኔ አይምሮ የዲቫን ቃል አፈፍ አርጎ ቀለብ አረገና ሊና ሲል አይምሮዬስ ደጋግሞ አቃጨለ። ሰላም ላይቭ ደርበብ ብላ አጠገቤ ቆመችው ሊና የተባለችው መለሰችለት። ቀደም ብዬ በደንብ ያልተመለከትኳት እድሌን ተጠቅሜ ፊቴን ሳላቅቅ ወደሷ ዞር አድርጌ ስመለከታት የጠይም ቆንጆ ናት።
ምንድነው ቃላቷ ፊል ያለኩ አው ቸኮል ይገላል በቃ ይሄን አይን ውስጥ የሚገባ ነገር ያላት ድርብብ ያለች ሴት ናት በድጋሚ አልታወቀኝም ነበር ለካስ ሳላስበው ፈጠጥ ብዬ ከግር እስከ ራሷ እየተመለከትኳት ነበር ሰላም አለች ረጋ ብላ እይተኝ ኮስኩሷት ነው መሰለኝ እኔም ቀልቤን ቶሎ መለስ ታርኪ ሰላም ስላጻፈው መለስኩ የሊፍቱ በር ተከፍቶ ተንጋግተን ወደ ውስጥ ለመግባት መጋፋፋት ጀመርን ሀበሻ እንደው ፈርዶበት በየሄደበት መጋፋት ልምድ ሆኗል ሆኖም ግን ህሊና የተባለችው መልካም ግን ከግፍያው አካል እንዳትሆን ሲከላከሉላት ያስተዋልኩ መሰለኝ ከዲባ ሰላምታ አንፃር እንዴት ነው ነገሩ አለቃችን እሷ እናት እንዴ ስለ ራሴን ጠየቁ ሊፍት ውስጥ እንዳገባባችን እኛ ኳላ እሷ ደግሞ የሌላ ሰውን መግባት ተከትሎ በአክብሮት በቀረበላት መስተንግዶ ወደ ዘልቃ ከፊቴ ቆመች ዲባን ተመለከትኩት ባፉ ልሳን ይሆን ምልክት ይሰጠኝ ጀመር እኔም ለማወቋት የተነሳ ሳላስበው ምን አልከኝ የቦስ ሚስት ናት ሳናስበው ሁለታችንም የሰዎችን ትኩረት ስበናቸዋል ሌሎቹ ቀስ ብለው ፈገግ እንደማለት ሲሉ ከፊታችን የቆመችው ለስብ ያለችው ሊና ቀስ ብላ በጎንዮሽ ገርመ ማረገች የሊና እይታ ሲመለከት ዴቫን በንዴት ጎሽም አረገኝ እኔ ግን ከመቅስበት ሐሳቢ ሁሉ ከበፊት ይወዳለችው ሊና ሆነ እንዴት ማለት እንዴት ባለፈው ኢንተርቪው ያረገኝ እና የዚህ ግዙፍ ህንጻ እንዲሁም የድርጅቱ ባለቤት አቶ ተስፋለም ባለቤት ልትሆን ትችላለች እንዴት ኮምቡጣ አበባ ናት ነገር ግን የሆነ ሰው በለጋነቱ የቀጠፋት እንቡጣ አበባ ሆ ስለራሴ ስለማላቃት ሴት መላመት መስጠት ጀመሩ ከፊታችን የቆመችው እንዲሁም የሰው እይታ ወደሷ መሆኑ የተገነዘበችው ሊናም እንደመረበች ስትል ታወቀኝ እንቅስቃሴዎችን ቀደም ብሎ ከነበረበት ቀየር ብሎ አንዴ እንቅስቃሴዋ ጸጉሯ ላይ አንዴ ኮሌቷን ማስተካከል ጀምራለች የኮቷን እጅም ሳብሳብ ስታረግ እይቴ ውስጥ የሆነ ነገር ሁልብ አለብኝ ቅስበታዊ ነገር ነው ምን እንደሆነ ግን እርግጠኛ መሆን አልቻልኩም ነበር በድጋሚ ግን ግራጇን ወደ አንገቷ አሰዳ አንገቷን እንደማሻሸ ስትል ይበለስ የሚመስል ነገር አንገቷ ስር ተጋርሞ ተመለከቱ እንዴ ስራሴን ጠየቅኩ የሆነ የተመታ ነገር ይመስል አንገቷ ስርም ከቆዳዋ ለየት ያለ ከለር ያዘ ነገር አርፎበታል በድጋሚ ወደሷ ቀረብ ብዬ ነገሩን ለማስተዋል ስሞክር ሊፍቱ ተከፍቶ እሷም እጇን ጋንገቷ ላይ ወረድ አድርጋ በፍጥነት ሊፍቱን ለቃ ወጣች እኔም እይታዬ ከሷ ጋር ነበር አይኔ ከርተት ተብሎ ከሊፍቱ እንደወረድኩ ባይኔ ሸኝዋት ሁኔታ ግራ ያጋባው ዲባ ጎንተል አርጎኝ ቀልቤን እንደሰበስብ አረገኝ ኦኬ ዋ የፊት ሳቅ መሳቅ ጀመረ ኮሮሮይ እንደመጠራረግ ብዬ ኮስተር አልኩበት ያው የማትበላውፍ ማለት እሷ ናት ህሊና ሲል እጁን ከየታችን ወደ ራቀችው ሊና ቀሰረ ሰው ያማል እንዴ የምን ወፍ የምን መብላት ነው ቶሎ እይታውን መለስ እንዲያረግ ብዬ እርምጃችን ወደፊት አደረኩ ለነገሩ አንተ ካለ ሞኒካ መቻይኒ ይሰራል ቢሆንም ስለ ሊና ማሰላሰል ፈጽሞ አይፈቀድም ለምን ሲባል ያላሰብኩት ዘራፍ የሚል ድምጽ ከውስጤ ሳላ ስበው ከፍ ብሎ ተሰማ ለራሴ ማስደንግጦኝ ነበር ሆ ዲባ እንደመደንገጥ እንደመገረም ብሎ ነበር ይመለሰኝ ስማ አቶ ተስፋለም ቀልድ አያውቅም ጀለስካ እዛ ዴስኩ ስር ባለው ፒስቶል ነው የሚያንቀባረረ በመሃል ታቁ ያመለጠው ነበር እንደ ቀልድ ተብሎ የተነገረው ነገር ግን ኳላም ነገር ሳያስከትል አልቀረ መሰለኝ እኔ አብሬ በሳቁ ሳቃልኩ ግን ነገሩ ግራ ጋብቶኛል በትዳሯ ግን ደስተኛ ናት ስላንገት ይላፍታ ህሊና ወዴደችበት አቅጣጫ መለስ አድርጌ ጠየቅ ምን አገባማ ይበልጥ በመገረም ነበር እርምጃውን ገታ አድርጎ ይጠይቀኝ በርግጥ
የሆነ ቅር የሚል የሚሸት ነገር አለ። ያው ቺኮችና ገንዘብን ታቂል በዛ ላይ ልጅ ወልደዋል። ንግግሩን ሳይጨርስ ልቤ ተርከክ ብሎ ጅምጄ ፍሬኑን ጥብቅ አርቆ እንደያዘ መኪና ቆምኩኝ። ልጅ አላት? ልጅ ቃላቶቼን እየሰባበርኩ ነበር የጠየቁት። አንድ ቆንጆ ወንድ ልጅ አላቸው። ወደ ቢሮ ወደሚወስደው ክፍል እየዘለቅን ነበር። በሩ ከፍቶ ከመግባቱ በፊት ቆም ብሎ አባቴ በልጁና በሚስቱ ቀልድ የለም ይሰፋል። አሽሙርሙጤ ጉንጩ ላይ ሳቅ ብልጭ እያለች በሩን ከፍቶ ወደ ዘለቀ። በመስታወት ከተከፋፈሉት አንደኛው ክፍል ነበር የዘለቅ ነው። እንዴት ነው ነገሩ? ዴባስ ቢሆን ምንም ለሴት ልጅ ያለው አመለካከት ከበድ ቢልም የዚህ ልጅ ነገር እንዴት አልታየውም? ስለራሴ ጠየቅኩ። የገባንበት ቢሮ ሰፋ ያለ ነበር። እንደ የጥሪ ማዕከል የሚመስል የተሸነሸኑ ወንበርና ጠረጴዛዎችና ወንበሮች እኔና ዴቭ የገባንበት ክፍል ሞልተውታል። ይሄኛው ቢሮ ብቻ እኔ የምኖርበት ቤት በእጥፍ ነው የሚበልጠው። ሰው የሚኖርበት አጥቷል። ለዚህ ታርሶ ማልቅ የሚመስል ጋሽ ወደ መሬት ይዘዋል። ስል በውስጥ ይፈገጋልኩ። አቤት የሞኒካ ቤተሰቦች እዚህ እንደምሰራ ቢያውቁ እንደው በጥቂቱም እንደው ከማርያም ጣታቸው ተቆርጣ እንደወደቀች ስስ ጥፍር አክብሮትን ይለግሱኝ ነበር ስል በራሴ እንደ መኩራራት አልኩ። በልሰውዬ ምሳ ሰዓት ካልሆነ ቶሎ ላገኝ እችላለሁ። ነገር ግን አይ ቲንክ ቦታ ዛጋ ነው። ቀደም ብለን ስንገባ እርምጃዬን ገታ ያደረኩበት ስር ያለውን ቦታ እየጠቆመኝ እንደዛ ሳየኝ እኔም በሽታ ራሴን ወዘወስኩለት። በቃ ኤችአርዋ ስትመጣ ታናግራለች። የተቀረው ነገር ትከሻዬን መታ አርጎ ወጣ። እኔም ከተባልኩበት ቦታ ሄጄ አረፍ አልኩ። ተስተካክዬ እንደመቀመጥ እንዳልኩም ወደ ቀኝ ፊቴን መለስ አደርግ በመስታወቱ መሃል አሻግሬ አይኔ ውስጥ ከሩቅ ወደ ምትመጣው ህሊና ተሳብኩ። ማላቀው ነገር ወደ እሷ ሲስበኝ የታወቀኝ ነው። እዛው መሬት ላይ እንዳለው አይኔ ላፍታ እንኳን ሳልነቀል ተመለከትኳት። ቀረ በያለች ስትመጣ ፊቷ ከቀድሞ ይበልጥ ቀየር አለብኝ። ያለቀሰች ትመስላለች። አንገቷ አካባቢ ምልክት ያለ ነገር ይመስላል። እይታዬን ለማጥራት ተስተካክዬ አይኔን እንደ ቻይኖቹ ጠበብ አረኩ። እሷም በፍጥነት ሰው እንዳያት ፈጠን ያለች እርምጃዎቿን ቀጠለች። ሳታስበው መስታወቱ አሻግራ ተመለከተችኝ። አሁን ነበር ይበልጡኑ በደንብ የተመለከትኳት። እንደ ኳስ የሚንከባለሉ ትልልቅ አይን ያላት፣ ነገር ግን እነዛው ባይኖቿ ውስጥ የተመለከቱት ከአይኗ ለመውረድ እየታገሉ ያለንባ ነው። ልቤ ክው ሲል ተሰማኝ። እንደ ቻይና አጥብቢያቸው የነበሩትን አይኖቼ ፈልቀቅ አረኳቸው። እሷም ሳታስበው ያ ከርታታ አይኗን በመስታወት አሻግራ ስትመለከት ከአይኔ ጋር ተጋጠመች። የኔ ደንገጥ እንደማለት ብላ አንገቷን ሰበር አድርጋ በፍጥነት በእኛ ቢሮ ጋር ስታልፍ ናኦል ካለ የሌላ ሴት ድምጽ ስሜ ሲጠራው ተሰምቶኝ ከየዳይ መለስ ብዬ ተመለከትኩ። ዴቫ ያለኝ ኤችአር መሆን ያለባት እሷ ናት። ቀልቤ መለስ አድርጌ አቤት አልኩ። ሰላም ሳምራዊት እባላለሁ። ኤችአር ማኔጀር ነኝ። እንኳን ወደ ሌጋል ቲም ተቀላቀልክ። ሰላም አመሰግናለሁ። መለስ ያለ ፈገግታ እያሳየው መለስኩላት። ፈለቅለቅ ያለች ትመስላለች። አንዳንድ ፎርሞችን እንፈርማለን። ያው አንተ ከወገን ስለሆንክ ሂደቱን ታውቃለህ ብዬ አስባለሁ። ከኔ ጋር ስትጨርስ ደግሞ ወደ አቶ ተስፋለም ቢሮ ሄደ ታወራለህ ስትል ፈጠን እያለች ማብራሪያዋን ሰጠች። እኔም እሺቴ ጭንቅላቴን በመነቅነቅ አረጋገጥኩላት። እሺ ተከተለኝ
ስትል ቀደም ብላ እርምጃዋን ጀመረች። ትንሽ ፈጠን ያለች ናት። ቁመቷ ከኔ ጋር ይስተካከልም። ለዛ ነው ቀይዳማ የሚባል መልክ አላት። ኤችአር ቢሮ ተቀምጬ መስተካከል ያለበትን ወረቀት ስታስተካክል እስጨርስ አንዴ ጣሪያውን አንዴ ግድግዳውን እየተመለከትኩ መቁነጥነጤ እንዳይታወቅብኝ መጣር ጀመርኩ። ሲመስለኝ የጁኒየር ኤችአር ፖዚሽን ያላት የምትመስል ቢጥል ያለች ልጅ አስሬ የተፍለቀለቀች እይታዬን ለመሳብ ስትሞክር አስተዋልኩ። ምን ጉድ ነው ስል ራሴን ጠየቅኩ። ካላገጠጣችሁ የመስሪያ ቤቱ ሰራተኞች እንደ ጦር ይፈሯቸዋል እንዴ የተባሉ ይመስላል። ቅየውም ይቺን ባዩን ቁጥር ፈገግ ሁሉም ይላሉ። እኔ መቆጣጠርና መግለጽ ማልችለው ምቾት የሚነሳ ስሜት ይሰማኝ መሆኑን ተገንዝቤያለሁ። ቀስ እያልኩ እጄን ከጉልበቴ ጋር እያፋተኩ ከእነሱ ቢሮ ውጭ ብመለከት ይበጃል ብዬ በረዥሙ ተንፍሼ እይታዬን ወደ ውጭ ወርወር አደረግኩ። በውስጤም ሳላቀው ብቅ የሚለው ድምፅ ምን አስተካክላ ሳጨርስ አስጣድፋ አስመጣት ሲል አንድ ነገረኛ አሮጌት አስተያየት ሰጠኝ። ውስጥ ያለው ጊዜ ሳያባክን ደግሞ ውስጥ ያለችው ሌላኛው አሮጌት ኧረ ተይ እንደዚህ ይባላል ደግሞ ስትል ምላሽ ሰጠች። ህሊና አልኩ ወዲያው ባጠገቤ ውል ስትል ተመልክቻት። ይሄኔ ጊዜ ሳላጠፋ ከወንበሬ ብድግ አልኩ። ያቺ በማያገባ ዘው ብላ የምትገባዋ ቀዥቃዥዋ ዝም ብላ የምትመልሷ ኤችአሯ ፈጠን ብላ ምነው ሰላም አይደለም ስትል እንደ ገመድ ከኋላ ጠለፈች። አረ ሰላም ነው መጣው ሳምራይት አልኩ። በውስጤ ደግሞ ምን አገባት እያሉ በቃ አስተካክለሽ ጠብቂኝ ሳትቸኩይ እመለሳለሁ ስል ሌላ አስተያየት እንዳይሰጡኝ እንደመጣ ደፍ እያልኩ ወጣሁ። ውል ያለውን የህሊና የሚያምር አበባ ጣል ያለበትን ቀሚሷንና ልዩ ማሷን ተከትዬ ወደ ደረጃው አመራው። ለዚህ ነገር ፊልም ላይ ነው ያየሁት ስለ ራሴ መለስኩ። የአደጋ ጊዜ ሞጫ በሚመስል በር ፈጠን ብላ ስትወጣ አየኋት። እኔም ጊዜ ሳላጠፋ ተከተልኳት። የደረጃውን በር ቀስ ብዬ ከፈታ አድርጌ ስዘልቅ የአንደኛው ደረጃ ፍጻሜ ላይ ቆማ ፊቷን ወደ ግድግዳ ትይዩ አድርጋና አፏን ሸፍና ስታለቅስ አስተዋልኳት። ከኋላዬ ማንም ሰው እንደሌለ ቀስ ብዬ አረጋግጬ በሩ መለስ አደረኩት። እንዳይጮህ ያደረኩት ጥረት ሳይሳካ እንደ ሳንቃ መሬት ሲል ህሊና በእንባ የታጠበውን ፊቷን ሳሸፍን በድንጋጤ ፊቷን ወደ በሩ ጋር ዞር አደረገች። ሲያናድድ አልኩ በውስጤ። ከንገጥ ማፈርም ብያለሁ። ሲንሰፈሰፍ ከንፈርሽ ሲስለመለም ውብ አይንሽ በእንባዎችሽ ማረግሽ ስታለቅሽ ደስ አልሽኝ አልኩ ለራሴ አምልጦኝ። እንደው ይውጣልሽ ይውጣ ባይልሽ ልላት ሸንጦኝ ነበር። ነገር ግን ስፍስፍ ያሉ አይኖቿ ቆንጠጥ አድርገኝ መለስ ብላ ብስጭት እንደማለት አለች። እሺ ቲጂ ልተንፍስ የቲጂ ላልቅስ መሰናጃ ቤት እንኳን ገብቼ ማልቀስ አይፈቀድልኝም። አይደና ጆሮ ብዙ ነው። አንተ ደግሞ ማን ስትል የንዴት የሐዘንን በትሯን ሰነዘረችብኝ። ይቅርታ አላው እንዳልተከተልኳት በሚመስል መልኩ ፊቴን ወደ በሩ መለስ እንደማድረግ እያልኩ እጄን ከርፈፍ አድርጌ ልመልስላት እየተጣጣርኩ አፍታ ሳትሰጠኝ ፊቷን ወደ ግድግዳ መለስ አድርገች። እኔም እስኪ ወሬ ልቀይር ብዬ በቀስታ ደረጃውን እየወረድኩ ይህን ያህል አንቺ ማብቶኝ ነው የምታለቅሽበት ቪአይፒ ያስፈልገሽ ባለም በኋላ ልትነሽ ስል ማይሆን ቀልድ ተቃለድኩ። ብስጭት ካለ እየተዋ ባሻገር ቲሽ አልኩ ለራሴ። ምን አይነት ለሳቢስ ቀልድ ስል ከሰስኩኝ ራሴ። ብቻ ምን ልልሽ ፈልጌ ነው ለማልቀስ ቦታ አትምረጭለት በተሰማሽ ሰዓት ራስሽን ሆነሽ ለማልቀስ ሞክሪ። በተሻለሽ አቅም
እሱ ልምድ ይሆንሽ ግን አይብዛ ሁሌ ሆድ የሚብሳ ሴት እንዳትሆኝ አታብዢበት ፊት አትስጩ ረጋ ብዬ ለማስተማር ሞከርኩ እንቧን ጠረግ እንደማድረግ ብላ መለስ ብላ ተመለከተች ተስፋ በመቁረጥና በመሰልቸት መልክ ጭንቅላቷን ግርግዳው ይደገፍ ብላ በረጅሙ ተነፈሰች ይፈራው ነው ብላ ነበር ይሄን ድምጽ ያወጣችሁ ለምን ማለት ሳላስብ ወደሷ ቀረባልኩ ምስኪኑ ልጄን አውላላ ሜዳ ላይ ጥዬ መሞት እየመሰለኝ ነው ውስጧን በድጋሚ ሐዘን ሰርጿት እንባዋ በድጋሚ ግጥም አለ ምንድነው የሚያስፈራራሽ ሰው ወይ ይበልጡን ወደሷ ጠጋብዬ ልጠይቃት ስል ከውጪ ናውል እያለ የሚጣራ ድምጽ ሐሳቤን ሰርቆት እየቴን ወደ ኋላ መለስ አረኩ እሷም ጊዜ ሳታጠፋ ድንገት እንደማለት ብላ ሜዳ አለብኝ ብላ ካጠገቤ ተሰወረች ውስጤ ልክ ነበር ያቺ ቢጥሌ ልጅ ናት በሩን ከፍታ ስተት ብላ ገባች ናውል እንደሚያቀይ ድምጹን ረዘም አርጋ አጣራች አቤት ኮስተር እንዳልኩ ምን ታደርጋለህ እዚህ ድምጿ አልኩ እንደ ቃጭል ጆሮ ሰርስሮ ሲገባ ዘግኑኝ እንደወጥሎብኝ ካለ ምክንያት ሚጮ ሰው ይጨንቀኛል ምን ይጨንቀኛል ይጠብኛል ሞኒካና ዴቫም የራሴ ሰው ስለሆኑ ምርጫ ስለሌለኝ ነው እያልኩ ደረጃውን ሁለት እየወጣው ወደሷ ቀረባልኩ እንዳሰብኳትና እንደገመትኳት ነው ቀሽቃዣ ናት ነገሮችን ለማወቅ የሚያደርጉት ይታይባታል በኔ በኩል እያጮለቀሽ ኳላ ያለውን ነገር ለማጣራት ሞከረች እኔም እይቷን ጋርድ እንደማረግ ብዬ ወደፊቷ አጠጋው ያው እስክጨርሱ ብዬ ነው ርቄ ኳልሄድኩም ስል ደረቅ ያለ ፈገግታ እያሳየው መለስኩላት ምንም በማስቅ ነገር ዝም ብላ መስቅ ቢጤናት ኢየሩስ ይባላል በነገራችን ላይ ጄሪ ብለህ ልጠራኝ ትችላለህ እሺ መንቀሽቀሻው እንደቀጠለ ነው እውነትም ጄሪ አልኩ በውስጤ እና ናውል ቢሮች እንዴት አየኸው ይገርማል ዲቫ እውነት እላችኋለሁ ቀጥሎ ያለችው ንግግር አልሰማው የታክሲ ሹፌሮች ከፍተው እንደሚታው ዘፈን ነበር ድምጿ ጆሮዬ ሲንገላቴ ነበር ቀልቤ በፍጥነት ወደ ህሊና ተመልሷል ሳቆይ ነበርኩ አልኩ ለራሴ ሆነ የቀሰቀሰ ስሜት ነበር ሌሎቹ ጋር የጧት ፀሐይ ፍክት ብሎ አስዋጋ ጭልም ብላለች ሁሉም ሰው በስም አለቃ ባለቤት አንገቱን ሰበር ያደረገ ሰላም ከማለት ውጪ ህሊናውን ጠለቅ ብሎ የተመለከታት አልነበረም ደሰኛ አይደለች ሌሎቹና ዴቫ እንደሚለው ገንዘብ ስም አይደለም የሴት የክዷን ጠርሷን ነክሳ ተሳኑ ምትኖረው ያልተናገረችው የተደበቀ ነገር አለ ተስፋለም ስልስሙን ጭንቅላቴ ውስጥ አሰመርኩበት ትልቅ ሰው ነው ወቸው ጉድ አልኩ ለራሴ ተራሲም ከመቼው ከአንተ ወደ አንተ እንደዘረጠጥኩት ግራ ገባኝ ምን አይነት ባለው ምን አይነት ባለው ምን አይነት ሰው ቀልደቅም አሉ ታዲያ ቀልዱን ከማጋ ነው የሚተገብረው ሚስቱ ላይ አልኩ ከራሴ ጋር ያወራው ለካ ይሁን ሉዴቃ ጄሪ አጠገቤው ነው የለፈለፈሽ ነው ወዲት ነው አለፍ ያስቴድ ላፍታ ቆም ብላ በመገረም በመበሳጨት መልኩ ጠየቀችኝ እኔም በሐሳብ ከመነዳበት ጉዞ መለስ አልኩ ወደ ቢሮዬ ነው እንዴ ሳምሪኮ እየጠበቀች ነው ከዛ ደግሞ አቶ ተስፋለም ከዚህ ሲጨርስ ወደ እኔ ጋር ላኩት ብሏል ፕላስት ለፈልፍ ስም በፍያት ሄድኩ ሰዎች ማይደርሱባትን የሚፈሯት ሰዎች ሀብታም ናት የተከበረች ናት በሚሏት ህሊና ውስጥ ብዙም ባል ብዙዎችም እንዲህ ናቸው